ወረቅ ዒነብ እንሰራለን ዛሬ። እንደምታዩት መቅረጽ ሁላችሁ ያልኩም በጣም ነው የሚጣፍጠው። ሁላችን ነው የምንወደው። የሴቶች ተወዳጅ ምግብ ማለት ይቻላል ማለት ነው። መጀመሪያ የአሜሪካን ራይዝ ወይም ደግሞ ይሄ ድንብላል ሩዝ አጥበን አንድ ሰዓት ዘብዝፈነው እንቆያለን። ከዛ ውሃውን አጥለን ቀይ ሽንኩርት፣ ቲማቲም፣ በቅዶንስና ናዕናዕ፣ ሎሚን፣ ሳልሳ እና መረቅ ማርጂ ሁለት ነው የተጠቀምኩት። እሱ ከውሃ በፈላ ውሃ አድርጌ በጥብጬዋለሁ። ከዛ ኦሊቭ ኦይል ያው አንድ ኩብ የሚሆን ነው የተጠቀምኩት ኦሊቭ ኦይል። በዛ ሲል ነው አሪፍ የሚሆነው ማለት ነው። ከዛ ሰባት ቅመም ይባላል ከሱ ትንሽ ነው ያደረኩት። ከዛ ከዝባራ ናሽፋ አንድ ማንኪያ፣ ብላክ ፔፐር ትንሽ አደርጋለሁ። ከዛ ደግሞ ይሄ ጅብስ ሩማን አደርጋለሁ። 3 ትላልቅ ማንኪያዎችን ያደረኩት። ከዛ ሁሉም አንድ ላይ አማስለዋለሁ። አንድ ላይ እንደዚህ ካደረኩኝ በኋላ ጠቀልለዋለሁ እንደምታዩት ማለት ነው። ይሄ ሩዝ የሆነ ጁስ ነገር ነው። በጣም ነው ደስ የሚለው። ናሽፍ ከሆነ ብዙ አይጣፍጥም። ደረቅ ሆነ ማለት ነው። ሶስ የበዛበት ሲሆን ነው ቆንጆ የሚሆነው። ከዛም ሰራበት ድስት ላይ አድርጌ የተፈጨ ቲማቲም ከ2 ኩባያ ውሃ አድርጌ ፈጭቸው ትንሽ ጨው አድርጌበት ነበር። ከዛ እሱን አድርጌ ከድኜ በሰሃን ለ1 ሰዓት ያህል በኤሌክትሪክ ድስት ማለት ነው ከድኛ ቆይቼዋለሁ። ከዛ በስሎ እንደዚህ ወጥቶልኛል ማለት ነው። እንደምታዩት እንዴት ደስ እንደሚል። ከዛ ከሶሱ እንደዚህ ያደረጋችሁ ስትበሉት ደግሞ በጣም ነው የሚጣፍጠው። ጁሲ ነው። አሁን ደግሞ ጾም ስለሆነ ያው ተመራጭ ምግብ ነው። ብዙ ሰው ከባድ ይመስለዋል ይሄንን ለመስራት፣ ግን በጣም ቀላል ነው። ብዙ ጊዜ ከሬስቶራንት እየገዛ ነው ሰው የሚበላው፣ ግን ቤት ውስጥ ለመስራት በጣም ቀላል ነው እና ደግሞ በጣም ነው የሚጣፍጠው። ቤት ውስጥ ሲሆን ደግሞ የምትፈልገውን ቅመም አድርገህ ስትሰራው ዋው በጣም ነው የሚጣፍጠው። ደስ የሚለው ነገር ደግሞ ሰርተፍ በፍሬዘር አስቀምጠ የቀነስክ መስራት ይቻላል ማለት ነው። ይሄንን ይመስል ነበር የዛሬ ቪዲዮ። ከወደዳችሁት ላይክ እና ፎሎ ማድረግ እንዳትረሱ። ሀሳብ አስተያየታችሁም ጻፉ። ስለተከታተላችሁ አመሰግናለሁ። ባይ